ሜንታል ክላሪቲ ማለት ግልጽ የሆነ ምስል፣ ግልጽ የሆነ ሐሳብ በአእምሯችን ውስጥ ማኖር ማለት ነው። ምንም ነገር የሚጀምረው ከሜንታል ክላሪቲ ነው። ምንም ነገር የሚጀምረው የምንፈልገውን ነገር ስለምንፈልገው ነገር ግልጽ ሐሳብ፣ ግልጽ ምስል አእምሯችን ውስጥ ከሌለ ገንዘባችን ይባክናል፣ ጊዜያችን ይባክናል፣ እኛ እንደክማለን፣ ግን አናሳካም። ለምን? አእምሯችን በግልጽ የሚያየው አንድ ነገር ከሌለው ልክ መዳረሻውን እንደማያውቅ ፈረስ ወይም መርከብ ነው ማለት ነው። የቱ ጋር እንደምንደርስ አናውቀውም፣ ለምን እንደምንለፋ አናውቀውም። ስለዚህ በአእምሯችን ግልጽ ምስል መያዝ፣ ስለምንፈልገው ነገር ግልጽ ሐሳብ ካለን አሁን ኤነርጂያችንን ፎከስ ማድረግ እንችላለን። ኤነርጂያችን የሚሰበሰበው በግልጽ የሚያየው አንድ ዓላማ፣ በግልጽ የሚያየው አንድ ግብ ሲኖረው። ያ ከሌለ ድካም ብቻ ነው የሚሆነው ማለት። ሁለተኛው ሜንታል ኮንፍሊክት ነው። አንዳንድ ጊዜ የምንፈልገውን ነገር በግልጽ እናስቀምጣለን፣ ይታወቀናል፣ ምን እንደምንፈልግ እናስባለን። ነገር ግን ይህንን ነገር የምንፈልገውን ነገር ከመከታተል ከማሳካት ይልቅ ጥርጣሬ እና ፍርሃት ይውጠናል። ጥርጣሬው ማለት ምንድን ነው? እንችላለን ወይ ብለን የራሳችንን አቅም የራሳችንን ችሎታ እንጠራጠረዋለን። ባይሳካስ ብለን እንደገና መላልሰን እናስበዋለን። ነገር ግን በአእምሯችን ያየነው ማንኛውም ነገር የምንችለው ነገር ነው። የጊዜ ጉዳይ የጥረት ጉዳይ ነው እንጂ አእምሯችን ማየት የቻለውን ነገር ሁሉ ማሳካት ይችላል። ምክንያቱም አእምሯችን የሚሰራው በህግ ነው። አጋጣሚ የለም፣ እድል የለም፣ ያለው ህግ ብቻ ነው። አእምሯችን ማየት፣ መስራት፣ መፍጠር የማይችለውን ነገር ማየት አይችልም። እኛ ቅዠት ነው፣ ህልም ነው ብለን እናጣጥላለን፣ ግን ስህተት ነው። አእምሯችን የሚያየውን ነገር ሁሉ የመፍጠር አቅም አለው። ከኛ ግን በእምነት መከተል ይጠበቅብናል። ስለዚህ ዳውት ወይም ጥርጣሬ ምን ያደርገናል? አቅመ ቢስ ያደርገናል። ምንም አይነት ኖብል አይዲያ ቢኖረንም፣ ምንም አይነት ምርጥ ሐሳብ ቢኖረንም ጥርጣሬ ግን ሽባ ያደርገንና ይህ ያስቀመጥነውን ግብ እንዳንከተል ያደርገናል። ሁለተኛው ፊር ነው፣ ፍርሃት። ፊር ኦፍ ፌለር፣ ብንወድቅስ፣ ባይሳካስ፣ ብከስርስ፣ ልፋቴ መና ቢቀርስ ብለን እንደገና ደጋግመን እናስባለን። ፊር ኦፍ ክሪቲዝም፣ ሰዎች ቢተቹኝ፣ ሰዎች ምን ይሉኛል ብለን እናስባለን። አሁን ይህን በምናደርግበት ጊዜ ሜንታል ኮንፍሊክት ውስጥ ነው የገባው። ሜንታል ኮንፍሊክት ማለት ምን ማለት ነው? የምንፈልገውን አስቀምጠናል፣ ነገር ግን የምንፈልገውን ለማድረግ የሚያስፈልገውን ኤነርጂ የሚያስፈልገውን ግብአት ግን አናውልም። ስለዚህ ምን እንዳለን አንዳንዴ ፕላን ኤ፣ ፕላን ቢ፣ ፕላን ሲ እያለን እንደረድራለን። ይህ ማለት ምን ማለት ነው? ፍራቻችንን በክብር ማጀብ ማለት ነው። ጥርጣሬያችንን በክብር ማጀብ ማለት ነው። ነገር ግን አንድ ጉዳይ ከሆነ የምንፈልገውና ሁሉ ኤነርጂያችንን እዛ ጉዳይ ላይ ትኩረት የምናደርግ ከሆነ የምንፈልገውን ነገር እናስብ። ነገር ግን በተጓዳኝ 2-3 ጉዳዮችን የምንይዝ ከሆነ አንደኛውንም ጉዳይ አናስብ። ኤነርጂያችን ስካተርድ ይሆናል፣ ኤነርጂያችን ይበተናል። ያ ሜንታል ኮንፍሊክት እንለዋለን። ስለዚህ እነኚህን ሁለት ሜንታል ክላሪቲ እና ሜንታል ኮንፍሊክትን መረዳት የምንፈልገውን ነገር ማሳካት ያስችለናል። ይህ በሚሆንበት ጊዜ አንዳንዴ ሜንታል ክላሪቲ በምንፈልገውን ነገር በግልጽ በማናውቅበት ጊዜ ወይም ደግሞ በግልጽ የምናየውን ነገር ተግባራዊ ማድረግ በሚያቅተን ጊዜ ጭንቀትና ድብርት ውስጥ እንወድቃለን። ስለዚህ ጭንቀትና ድብርት በሽታ ሳይሆን ነሰሰርሊ የምንፈልገውን ነገር አለማሳካት የሚፈጥርብን የውስጥ ስሜት ነው ማለት ነው። አመሰግናለሁ።